ኢየሱስ ታረደ ኢየሱስ ታረደ ደሙን ከፈለና አዳምን ታደገ አዳምን ታደገ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባታችን አቡነ ፊልጶስ የፔንሲልቫኒያ ሀገረ ስብከት ሊቀ ጳጳስ፣ መልአከ አርያም ቀሲስ ጸጋዬ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናን ምእመናት ሁላችሁም በእግዚአብሔር ስም እንደምን አረፈዳችሁ፣ እንደምን ዋላችሁ። በመጀመሪያ እግዚአብሔር አምላክ ይህንን ታላቅ ቤተ ክርስቲያን የእኛ የኢትዮጵያውያን እንዲሆን ላደረገ ለእኛ ለሰጠን አምላክ ክብርና ምስጋና ለሱ ይሁን። ሁላችሁም ኢትዮጵያውያን አሁን በዚህም ያላችሁ ይህንን መልእክት የምትሰሙ ሁሉ እንኳን ደስ ያላችሁ። ዛሬ መጋቢት 17 ቀን 2017 ዓመተ ምህረት በዚሁ በባልቲሞር የተገዛውን የመካነ ሰላም ኢየሱስ ቤተ ክርስቲያን የተገዛው ህንፃ በእድሳት ላይ ነው ያለውና እድሳቱንና ምን ደረጃ ላይ እንደደረሰ ለማየት ነው ዛሬ በዚህ ቦታ የተገኘ ነው። ከሰማነው በላይ ነው የተመለከትነው። በእውነት ይሄ የመጀመሪያ ነው ማለት እችላለሁ። በሀገረ ስብከታችን በዚህ አይነት ያሟላ ህንፃ ቤተ ክርስቲያን፣ ትምህርት ቤት ያለው ብዙ ነገሮችን ያካተተ የመጀመሪያ ነው ብንል ማጋነን አይሆንም። ይህ ህንፃ ቤተ ክርስቲያን እንደተመለከት ነው ያው ረጅም እድሜ ያስቆጠረ በፈረንጆቹ በ1855 የታነጸ ህንፃ ቤተ ክርስቲያን ነው። ሙሉ በሙሉ ጥቁር ድንጋይ የተሰራ በጣም ጠንካራ የሆነ ህንፃ ቤተ ክርስቲያን ነው። አሰራሩም ውስጡ የጥንት ካቴድራሎችን ውበት የተላበሰ ህንፃ ቤተ ክርስቲያን ነው። ይሄ ቤተ ክርስቲያን እንግዲህ ሲመሰረት በቦልቲሞር የኢየሱስ ቤተ ክርስቲያን የ30 ዓመት ዘመን አለው። በሀገረ ስብከታችን ከአንጋፋዎቹ አብያተ ክርስቲያናት ጥቂት አብያተ ክርስቲያናት መካከል አንዱ ነው፣ ቀደምት ነው። ይህ ቤተ ክርስቲያን ያው የራሱ ህንፃ እንደነበረው እናውቃለን። አሁን እየተገለገለ ያለበት ወደ 24 ዓመት አገልግሎት የሰጠ ህንፃ ቤተ ክርስቲያን አለው። ነገር ግን ቦታው፣ አካባቢው ምቹ፣ ህንፃ ቤተ ክርስቲያኑ ምቹ ባለመሆኑ ያኛውን እንግዲህ ትቶ ወደፊት ወደ ገበያ ላይ አውጥቶ ይሄኛውን ለማድረግ ነው። በእውነቱ በጣም የሚደንቅ ነው። ቤተ ክርስቲያኑ እስከ 700 ሰው በወንበር ሊይዝ የሚችል ግምት ያለው ቤተ ክርስቲያን ነው ያለመጨናነቅ። ተጨማሪ ደግሞ ቻፕል አለው። ከዚህ ውጪ በሁለተኛው ህንፃ ውስጥ ደግሞ ወደ 200 ሰው ሊይዝ የሚችል ተጨማሪ ቻፕል አለው። ይሄ ሲሞላ በስክሪን እዛኛው ክፍል ውስጥ ሊመለከቱበት የሚችሉ ማለት ነው። መቅደሱ እጅግ በጣም ሰፊ ነው። ለአገልግሎት ምቹ ነው። ከመቅደሱም ጀርባ በርካታ ክፍሎች አሉ። የአልባሳት ማስቀመጫ፣ የክብር ዕቃዎች፣ ንዋየ ቅድሳት የሚቀመጡበት ሰፋፊ ክፍል ያለው ነው። ይሄ ነገር ቀረው የሚባል ህንፃ አይደለም እንደተመለከት ነው። ከምንም በላይ ደግሞ መጪውን ትውልድ የምንቀርጽበት ትምህርት ቤት ባለ 3 ወለል ፎቅ ወደ 18 ክፍል ያለው ሰፋፊ ክፍል ያለው ቀደም ሲልም በትምህርት ቤት በኤሌመንተሪ ስኩል ሆኖ ሲያገለግል የነበረ ነው እና ያ ደግሞ እጅግ የሚደንቅ ነው። ሁሉ ነገር የተሟላለት በትምህርት ቤት ስታንዳርድ ያለ ነው እና ወደፊት በዚህ ቦታ ላይ ዩኒቨርሲቲዎች ሊቋቋሙበት ይችላሉ። መንፈሳዊ ቴዎሎጂ ትምህርት ቤት ሊሆን ይችላል። ዘመናዊም ትምህርት ቤት ሊሆን ይችላል። አንደኛ ደረጃ ትምህርት ቤት ሊሆን ይችላል። የተሟላ ነው። በጣም የሚደንቅ ነው። ሰፋፊ ክፍል ያለውና ላይብረሪንም ያካተተ ምንም ነገር ያልቀረው ሰፊ የሆነ ትምህርት ቤትንም ጭምር ያካተተ ነው። ግቢውም በጣም ሰፊ ነው።
እስከ 200-250 መኪና ሊያቆም የሚችል የመኪና ማቆሚያ ስፍራ ያለው ግቢ ነው። በእውነቱ እጅግ በዛሬው ዕለት እኔ ከሚፈለገው ከመጠን በላይ ደስታ ተሰምቶኛል። እዚህ በምታገለግሉት ካህናቱና ምእመናኑ እጅግ መንፈሳዊ ኩራት አለኝ፣ በእናንተ ደስታ አለኝ። ምክንያቱም ይሄንን ማድረጋችሁ ለነገ ትውልድ ትተን ሁላችንም አላፊዎች ነን፣ ግን ይህን ታሪክ ትቶ ማለፍ ቀላል አይደለምና እየተሰራ ያለው ይህንን ቤተክርስቲያን ለመግዛት የተደረገው ርብርቦሽ የተደረገው አስተዋጽኦ በቀላል የሚገመት አይደለም። ህንፃውና ትምህርት ቤቱን ሁሉ አካተን ስናየው የተገዛበት ገንዘብ በእውነቱ ስጦታ ነው ብለን ነው የምንለው እንጂ ግዢ ነው ለማለት አንችልም። ነገር ግን ያው ይህንን ደግሞ ለማደስ ቀላል ወጪ አይደለም የሚፈልገው። የእኛን ቤተክርስቲያን ቅርጽ ለመስጠት አሁን ከኢትዮጵያ የቅዱሳት ስዕላት ተስለው ሰዓሊው ራሱ ከኢትዮጵያ ድረስ መጥቶ ይኸው አሁን በየግድግዳው ላይ በሚፈለግበት ቦታ ላይ እያስቀመጠ ነው ያለው እና ይሄ በእውነቱ እጅግ በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን ይህንን ያደረገልን አምላክ። ይህ ቤተክርስቲያን እንግዲህ የፊታችን የዳግም ትንሣኤ ቅዳሜና እሁድ ምርቃቱ በዓል ይሆናል ማለት ነው። በሚያዝያ 18ና 19 ማለት ይመስለኛል በእኛ በኢትዮጵያውያን። በርካታ በሰሜን አሜሪካ የሚገኙ ብፁዓን አበው ሊቃነ ጳጳሳት በእንግድነት ተጋብዘዋል። የሚገኙበት ሰፊ መርሃ ግብር ያለበት ቅዳሜና እሁድ ይሄ ቤተ ክርስቲያኑን ባርከን ቅዳሴ ቤቱን የምናከብርበት ቀን ስለሆነ በእውነቱ ይሄንን መልእክት የሰማችሁ ሁሉ የዳግም ትንሣኤን ቅዳሜና እሁድ በዚህ ስፍራ እንድትገኙና እንድትባረኩ የዚህ ታሪክም ባለቤቶች እንድትሆኑ አሻራችሁ እንድታኖሩ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁኝ። እግዚአብሔር አምላክ መዋዕለ ጾሙን በሰላም አስፈጽሞ ለበዓለ ትንሣኤው በሰላም አድርሶን ለዳግም ትንሣኤ ደግሞ በዚህ ተገናኝተን በዚህ ቤተ ክርስቲያን የሚከናወነው መንፈሳዊ መርሃ ግብር እንድንካፈልና የበረከቱ ተካፋዮች እንድትሆኑ በራሴም በደብሩም በሀገረ ስብከቱ ስም ጥሬን አስተላልፋለሁ። እግዚአብሔር አምላክ ሁላችንንም ለቀጠሮ ያብቃን። ይህንን የሰራችሁ ሁሉ ተባረኩ። በዚህም በጉልበታችሁ፣ በገንዘባችሁ፣ በጊዜያችሁ ሁሉ እያገለገላችሁ ያላችሁ ምእመናን የሰውን ዋጋ በከንቱ የማያስቀር አምላክ ዋጋችሁን በበረከት ይክፈላችሁ። እግዚአብሔር አምላክ ለዚያች የቀጠሮ ቀን እንዲያደርሰን ቅዱስ ፈቃዱ ይሁንልን። አሜን።